አረ ወላጆችን እንቃ። ምን እየሆንን ነው? ልጆቻችን ምን እየሆኑ ነው? በጣም ብዙ ልጆች አሁን ላይ ህይወታቸውን እያጠፉ ነው ያሉት፣ ሀገር ውስጥም በውጭ። ወላጆች ባካችሁ ልጆቻችሁን ከማጣታችሁ በፊት ጥንቃቄ አድርጉ። ለልጆቻችሁ ምን ማድረግ እንዳለባችሁ እና ምን ማድረግ እንደሌለባችሁ መለየት መቻል አለባችሁ። ዛሬ ትንሽ በቃ የሆነ ኢሞሽናል የሚያደርገኝን ነገር ነው የማወራው እና ሁል ጊዜ የምሰጋው ነገር የምፈራው ነገር ሀፕን እየሆነ በሪል ላይፍ ላይ ሀፕን እየሆነ እያየው ነው። እሱ ምንድነው? ልጆች በሶሻል ሚዲያ ተጽዕኖ፣ አንደኛውና ዋናው ነገር በሶሻል ሚዲያ ተጽዕኖ ራሳቸውን እያጠፉ ነው ያሉት። ራሳቸውን የሚያጠፉበት ምክንያት እንግዲህ ሶሻል ሚዲያ ላይ የማይመጥናቸውን ነገር በማየት ያለ ቦታቸው በመገኘት እና እንደዚሁም ወላጆች ለልጆቻቸው ትኩረት ባለመስጠታቸው፣ ጊዜ ባለመስጠታቸው፣ ልጆቻቸውን ባለማዳመጣቸው ልጆች ራሳቸውን እየጠሉ እየመጡ ነው። የ13 ዓመቷ ልጅ ፊዮሪላን ሰምታችኋል። ህይወቷን በራሷ እጅ እንዳጠፋች እንግዲህ ልደቷ ሊከበር ሳምንት ቀርቶት ወላጆች በዝግጅት ላይ እያሉ ነው ራሷን አጋገር ላይ የተገኘችው። አስቡት እንግዲህ የ13 ዓመት ልጅ እቺ እንቡቅላ ህፃን ልጅ ህይወት ምን እንደሆነ ገና ሳታየው በዚህ በሶሻል ሚዲያ ተጽዕኖ፣ በቲክቶክ ተጽዕኖ ራሷን አጥፍታለች። የሚሆነበት ምክንያት ምንድነው? ትምህርት ቤት ላይ ሰውነቷ በጣም በመጨመሩ ምክንያት ኞቿ እያሰቀቋት፣ ሶሻል ሚዲያ ላይ የምታያቸው ነገሮች ራሷን ኮምፔር እያደረገች በዛ ምክንያት ራሷን አጥፍታለች። እሷም ብቻ ሳትሆን በጣም ብዙ ሀገር ውስጥም ከሀገር ውጭም ልጆች ራሳቸውን እያጠፉ ነው። ወላጆች ምን እየሆንን ነው? ልጆችን ውድ ትምህርት ቤት ለማስተማር፣ ውድ ልብስ ለማልበስ፣ የሚፈልጉትን ነገር ለማድረግ ጠዋት ይወጣል፣ ማታ ይገባል። ልጆቻችንን ቼንጃቸውን አናይም፣ አካላዊ ለውጣቸውን አናይም፣ ስሜታዊ ለውጣቸውን አናይም። ልጆችን የሚያሳድጋቸው አሁን ላይ እኛ እናበላቸዋለን፣ እናጠጣቸዋለን። ሶሻል ሚዲያው ነው የሚያሳድጋቸው፣ ዩቱብ ነው የሚያሳድጋቸው፣ ጎግል ነው የሚያሳድጋቸው። እሱ ደግሞ የማይመጥናቸውን ነገር ነው የሚያዩት፣ ወደ ሴጣን መንገድ ነው የሚወስዳቸው። ወላጆች አሁን እቺ ህፃን ልጅ ሰውነቷ መጨመሩ እንግዲህ ወላጆች እነሱ እንደ ችግር ላይ ያዩት ይችላሉ። ነገር ግን ልጅቷ በተደጋጋሚ እንግዲህ ሰው ራሱን ሲያጠፋ በአንድ ጊዜ ተነስቶ አይደለም፣ ከብዙ ተደጋጋሚ ነገሮች፣ ተደጋጋሚ ብስጭቶች፣ ተደጋጋሚ የሆነ ኢሞሽናል መሆን ነገሮች ሲጠራቀሙ ነው ራስን ማጥፋት ነው ሰው የሚደርሰው። እና ይቺ ልጅ ለውጧን አልተመለከቷትም። መፍረድ ባልችልም እኔ በአንድ ቀን ብቻ እንደዚህ ብለዋት ራሷ ልታጠፋ አችልም። እና በተደጋጋሚ ብሉ ሲያደርጓት ልጅቷ እንግዲህ ስሜቷ ይጎዳል። በቃ ዝም ብላ በውስጧ ታምቃለች። ነገር ወላጆቿ በቅርበት ማለት ነው፣ ጀጅ እያደረግኩኝ አይደለም፣ ግን የልጆቹን ለውጥ መከታተል የሚችል ወላጅ ይች ልጅ ሲደብራት ኦር ደግሞ ሰውነቷ አላግባብ ጨምሮ ከሆነ ማስተካከል የሚችል ነገር ከሆነ ስፖርትም ከሆነ አመጋገብም ከሆነ ማስተካከል ካለባት እንድታስተካከል። ነገር ግን ከዚህ ውጭ ግን ዋናውን ነገር ማድረግ ያለብን ነገር ልጆች ራሳቸውን እንዲቀበሉ፣ ራሳቸውን እንዲወዱ ማድረግ። አጭር ሊሆኑ ይችላሉ፣ ረጅም፣ ቀጭን፣ ወፍራም፣ አካል ጉዳተኛ ሊሆኑ ይችላሉ። ያላቸው ማንነት እንዲቀበሉት፣ ኮንፊደንስ እንዲኖራቸው፣ ማንነት እንዲኖራቸው፣ በራስ መተማመን እንዲኖራቸው ልታደርጓቸው ይገባል። ያ ሌላ ሰው ቢላቸውም በቀላሉ የማይሰበሩ አይነት ልጆች እንዲሆኑ ልታደርጓቸው ይገባል። እሱን ማድረግ የምትችሉት ደግሞ ልጆቻችሁን ስትከታተሏቸው፣ ለውጣቸውን ስታዩ፣ ፊዚካል ቼንጃቸውን፣ ኢሞሽናል ቼንጃቸውን ስታዩ ነው። እና እኔ በጣም ኢሞሽናል አድርጎኛል። ለልጆቻችን አይደለ ከወለድን በኋላ የምንደክመው፣ የምንጎዳው፣ ብዙ ነገር የምንሆነው፣ ነገር ግን ልጆቻችንን እያጣናቸው ነው። አንደኛ ጊዜ ባለመስጠታችን፣ ልጆቻችን ከምናደርግላቸው በላይ ምንም ውድ ነገር ብታደርጉላቸው እመኑኝ ለጊዜው ሊደሰቱበት ይችላሉ። ግን ከተወሰነ ጊዜ ከተወሰነ ቀናት በኋላ ያ የተደረገላቸውን ውድ ልብስ ሊሆን ይችላል፣ ውድ ጫማ ሊሆን ይችላል፣ ውድ ቦርሳ፣ ብቻ የሆነ በቃ የምታደርጉላቸው ነገር ወዲያው ይረሱታል። ነገር ግን እናንተ የምትሰጧቸውን ጊዜ፣ የምትሰጧቸውን ትኩረት፣ የምታዳምጧቸው ነገር ማንነታቸውን ይሰራቸዋል። መቼም የማይረሱት ነገር ነው፣ ህይወታቸውን ይሰራዋል። ልጆችን ማዳመጥ አለብን። ልጆችን መስማት አለብን። ልጆች ለውጣቸውን ማየት አለብን። አንዳንዱ ከወላጅ ስንተኛ ክፍል እንዳለ ማያውቃለ። እንዴ ይሄ ልጅ እንደዚህ ቁመቱ አድጓል እንዴ ይሄ ልጅ መች ነው እንደዚህ ያደገው የሚል ወላጅ አለ። ምንድን ነው እሱ? ልጆች እኮ በእኛ ሪስፖንሲቢሊቲ ነው አይደለ ወደዚች ምድር ያመጡት፣ እኛ ነን ያመጣናቸው። እስካመጣናቸው ድረስ ከእግዚአብሔር የተሰጠንን አደራ በተቻለ መጠን ከእግዚአብሔር ጋር በመሆን ልጆችን ማድረግ ያለብንን ነገር እያደረግን ማሳደግ መቻል ይኖርብናል። ግን የአሁን ወላጅ በተለይ አብዛኛው፣ ሁሉም አይደለም፣ አብዛኛው ከተማ አካባቢ ላይ በቃ ልጆችን የፈለጉትን ነገር ሌግዠሪ ነገር ስለማድረግ ነው እንጂ የሚያስቡት ልጆች ስለሚያስፈልጋቸው ጊዜ፣ ልጆች ስለሚያስፈልጋቸው ትኩረት ብዙም የሚጨነቅ ወላጅ የለም። እንዳሉ አውቃለሁ። ግን በቃ ኢንተርናሽናል ትምህርት ቤት ማስተማር ነው። ኢንተርናሽናል ትምህርት ቤት ስላስተማሩ ብቻ፣ ውድ ነገር ስላደረጉ ብቻ ልጆቻቸውን አንደላቀው ያሳደጉ ይመስላቸዋል።
ግን ልጆቻቸውን እየጎዷቸው ነው፣ ባዶ እያደረጓቸው ነው። ልጆቻችንን ማንነታቸውን ልንሰራ የሚገባው እኛ ውድ ነገር ስላደረግንላቸው ልጆቻችን በጥሩ መንገድ ይሰራሉ ማለት አይደለም። እንዳትሳሳቱ። በእውነት እኔ አንድም ወላጅ ሰማኝ፣ ሁለትም ወላጅ ሰማኝ። እኔ የልጆች አስተዳደግ ባለሙያ ብሆንም እናትም ነኝ። የተሰማኝን ነገር አንድ ወላጅም ከተቀየረ እኔ በጣም ደስተኛ ነኝ እና የተሰማኝን ነገር መናገር ፈልጋለሁ በዚህ ዙሪያ ላይ እና በተለይ አለን የምትሉ በቃ ያላቸው አይነት ወላጆች ለልጆች መጥፊያ ናቸው። አብዛኛው ማለት ነው። በጣም ማለት ጀጅ አላደርግም ሁሉንም፣ ግን አብዛኛው ማታ ይወጣል፣ ጠዋት ይወጣል፣ ማታ ይገባል። ልጆቹ ተኝተው ነው የሚያገኛቸው። ጠዋት እሱ በተኛበት ወይ ደግሞ እሱ ከወጣ በኋላ ልጆች ተነስተው ትምህርት ቤት ይሄዳሉ። ምንም የሚያውቁት ነገር የለም በቃ። እና ልጆቹ እንዴትስ ራሳቸውን አይጠሉም? እኛ እኮ የቅርብ ኢሚዲየት ፋሚሊዎቻቸው ለውጣቸውን ካልተረዳናቸው፣ ስሜታቸውን ካልተረዳናቸው ማን ነው ሊረዳቸው የሚችለው? ለዛም እኮ ነው እኛ በቂ ፍቅር ስለማንሰጣቸው፣ በቂ ትኩረት ስለማንሰጣቸው ከውጪ ሌላ ሰው እድሜያቸው ሳይደርስ ገና የኔ ቆንጆ የኔ ማር እያለ እያባበለ ያለ እድሜዋ ሌላ ነገር ውስጥ እንድትገባ የሚያደርጋት ከወላጆች በቂ ፍቅር ባለማግኘታቸው ነው። ልጆቻችሁን በእናንተው ምክንያት እንዳይጠፉ፣ በእናንተው ምክንያት እንዳታጧቸው። ምናልባት በህይወት ላይሆን ይችላል የምታጧቸው፣ ግን አሁን ላይ ልጆች ማንነታቸውን እያጡ ነው። ሌላ ነገር ውስጥ ያለ እድሜያቸው እየገቡ ነው። የሰይጣንን መንገድ እየተከተሉ ነው። ልጆቻችሁ ፕሊስ 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 ተከታተሏቸው። ፕሊስ አዳምጧቸው። ፕሊስ ለ15 ደቂቃ ሊሆን ይችላል ለ10 ደቂቃ ባለቻችሁ ጊዜ አብራችሁ ወክ አድርጉ። ውሏቸውን ጠይቁ። የሚሰማቸውን ነገር ጠይቋቸው። በቃ ትክክለኛ ወላጅ ማድረግ ያለበት ይሄ ነው። ምናልባት ድህነት ሊስተካከል የሚችል ነገር ነው። እንደዚህ አይነቱን ነገር ግን ድጋሜ ልታገኙት አትችሉም። ልጆቻችሁ አንዴ ካመለጧችሁ ድጋሜ ለማስተካከል በጣም ከባድ ነው እና በጣም ኢሞሽናል የሚያደርገኝ ነገር ነው። ለልጆቻችሁ ጊዜ ስጡ፣ ትኩረት ስጡ፣ አዳምጧቸው። በቃ ማድረግ ያለብን በቃ ትክክለኛ ወላጅ ልጆቹን የሚያደርገው ጊዜ ይሰጣል፣ ትኩረት ይሰጣል፣ ያጫውታል፣ የሚሰማቸውን ነገር ይጠይቃል። ይሄ ነው ለእኔ ትልቅ ማለት ጥሩ ወላጅ ብዬ የማስበው እንጂ ልጆች የፈለጉትን ነገር ብቻ ማድረግ ጥሩ ወላጅነት ነው ብዬ በፍጹም አላስብም። እና እኔ እንደ ወቀሳም ነው እንደ አደራም ነው የምነግራችሁ። አንድም ወላጅ ሰማኝ፣ ሁለት ወላጅ ሰማኝ። ነገር ግን ለልጆቻችሁ ጊዜ ስጡ። ኢቭን ደብዳቤ የተላከላቸው ልጆች እርስ በርሳቸው ያው በተለይ እንደዚህ ቲኔጅ ላይ ሲደርሱ ደብዳቤ ይላላካሉ ምናምን። እቤት በቂ ፍቅር የማንሰጣቸው ከሆነ አንዱ መጥቶ የኔ ፍቅር፣ የኔ ጣፋጭ፣ የኔ ምናምን እያለ ሌላ ነገር ውስጥ እንድትገባ ያደርጋታል፣ ያለ እድሜዋ ማለት ነው፣ ቀደም እንዳልኳቸው። ስለዚህ ከቤት ፉልፉል እናርጋቸው፣ እንምላቸው፣ በፍቅር እንምላቸው፣ በፍቅር እንያዛቸው፣ ኮንፊደንሳቸውን እንገንባላቸው። የሆነ ነገር ሀፕን ሲያደርግ እንኳን መጥተው ለእኛ መንገር የሚችሉ ልጆች እናደርጋቸው። የዕለት መልእክቴ ነው። እጅግ በጣም አመሰግናለሁ። በጣም ኢሞሽናል ሆኜ ነው እያወራ ያለሁት ይህንን ነገር። ለተመሳሳይ ፓረንቲንግ ቲፖች ሰብስክራይብ ማድረጋችሁን እንዳትረሱ። በጣም እወዳችኋለሁ። እኔንም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱ። ልጆች ላይ እንስራ፣ ወላጅነት ላይ እንስራ። እኛ ጥሩ ወላጅ ካልሆንን ጥሩ ልጆች ማሳደግ አንችልም። ኦብቪየስሊ የምሬን ነው የምላችሁ። የተሰራ ወላጅ የተሰሩ ልጆችን የበቁ ልጆችን ማሳደግ ይችላል። ንቁ ወላጅ ንቁ ዜጋ።